በዚህ ቪዲዮ የምናየው የአማርኛ ፊደላትን በመጠቀም የአማርኛ ቃላትን መጻፍ ነው። ከገ እስከ ጨ ያሉ ፊደላትን ተጠቅመን ነው። ገ በእንግሊዝኛ ሲጻፍ ጂኢ ነው። ለምሳሌ ገመድ ጂኢ ኤምኢ ዲ ይሆናል ማለት ነው። ገመድ የሚለው በእንግሊዝኛ ሲጻፍ። ሁለተኛ ጉ ነው። የገ ሁለተኛው ማለት ነው። ጂዩ ይወክላል ለእንግሊዝኛው። ከዛ ጉንጭ ለምሳሌ ጉንጭ የሚለውን ቃል መሰረታለን GUNCH ይሆናል ማለት ነው። ጉንጭ የሚለው በእንግሊዝኛ ሲጻፍ። ሶስተኛ ጊ ነው። ጊ በእንግሊዝኛ ሲጻፍ GI ነው። GI ለምሳሌ ጊታር የሚለውን ቃል መመስረት እንችላለን። GITAR ይሆናል ጊታር የሚለውን ስንጽፍ። አራተኛው ጋ ነው። ጋ ከሆነ GA ነው። GA የሚለውን የእንግሊዝኛ ፊደል ነው የሚወክለው። ለምሳሌ ጋሪ GARI ይሆናል ጋሪ የሚለው በእንግሊዝኛ ሲጻፍ ማለት ነው። አምስተኛ ጌ ነው። ጌ ደግሞ በአማርኛ በእንግሊዝኛ ሲጻፍ GIE ነው። GIE ለምሳሌ ጌም የሚለውን ቃል መመስረት እንችላለን። GIEM ይሆናል ጌም የሚለውን በእንግሊዝኛ ሲጻፍ ማለት ነው። ስድስተኛ ግ ነው። ግ ጂ ብቻ ነው አናባቢ ስለሌለው ማለት ነው። ለምሳሌ ግመል GMEL ይሆናል ግመል የሚለው በእንግሊዝኛ ሲጻፍ። ሰባተኛው ጎ ነው። ጎ ጂኦ ነው። ጂኦ ከሆነ ለምሳሌ ጎማ GOMA ይሆናል ጎማ የሚለው በእንግሊዝኛ ሲጻፍ ማለት ነው። እሺ አሁን ከነዚህ ውስጥ ገ ጂኢ ነው። ጉ ጂዩ ነው። ጊ ጂአይ ነው። ጋ ጂኤ ነው። ጌ ጂአይኢ ነው። ግ ጂ ብቻውን ነው። ጎ ከሆነ ጂኦ ብቻ ነው ማለት ነው። ጂኦ ይሆናል። ከግ ውጭ የተቀሩት ምንድን ናቸው? አናባቢ አላቸው ማለት ነው። የሚቀጥለው የምናገኘው ጠ ነው። ጠ እንደ ተ አንድ አይነት ነው። ቲኢ ነው የሚወስደው። ጠና ተ በእንግሊዝኛ ሲጻፉ ቲኢ ናቸው። ለምሳሌ ጠጣ የሚለውን ስንጽፍ ቲኤ እንላለን ማለት ነው። ጠጣ። ሁለተኛ ጡ ነው። ጡ ቲዩ ነው። ቱ እንደሚለው ማለት ነው። ቲዩ ነው የሚወስደው። በዚህኛው የሚመሰረተው ቃል ጡት ሲጻፍ ደግሞ ቲዩ ቲ ይሆናል። ቲዩ ቲ ይሆናል ማለት ነው። ሶስተኛ ጢ ነው። ጢ ከሆነ ቲአይ ነው። ቲአይ ለምሳሌ ጢም TIM ይሆናል ማለት ነው። ጢም። እሺ አራተኛው ጣ ነው። ጣ ደግሞ ቲኤ ነው። ታ ስንለው እንደነበረ ማለት ነው። ቲኤ ለምሳሌ ጣት ቲኤ ቲ ይሆናል ማለት ነው። ጣት የሚለው እንግሊዝኛ ስንጽፍ። አራተኛ ጤ ነው። ቴ እንደምንለው የነበረው TIE ነው የሚወስደው። አምስተኛ ሁለት አናባቢ ስላለው ለምሳሌ ጤፍ TIEF ይሆናል ማለት ነው። ጤፍ የሚለውን ስንጽፈው በእንግሊዝኛ። ስድስተኛ ጥ ነው። ቲ ብቻውን ነው የሚሆነው ምንም አናባቢ የለውም ስድስተኛ ስለሆነ። ለምሳሌ ጥርስ TRS ይሆናል ጥርስ የሚለው እንግሊዝኛ ሲጻፍ። ሰባተኛ ጦ ነው። ቲኦ ነው የሚወክለው። ቲኦ ለምሳሌ ጦጣ TOTA ይሆናል ጦጣ የሚለው እንግሊዝኛ ሲጻፍ ማለት ነው። ከነዚህ ውስጥ ጠ ከሆነ ቲኢ ነው። ጡ ከሆነ ቲዩ ነው። ጢ ከሆነ ቲአይ ነው። ጣ ከሆነ ቲኤ ነው። ጤ ከሆነ ደግሞ TIE ነው። ጥ ከሆነ ቲ ብቻውን ነው። ጦ ከሆነ ደግሞ ቲኦ ነው ማለት ነው። በእነዚህ ፊደላት የመሰረታቸው ቃላት እነዚህ ናቸው። ሌሎችም አሉ እናንተ መስራት ትችላላችሁ። የሚቀጥለው የምናገኘው ጨ ነው። ጨ CH ነው። CH ለምሳሌ ቸ የሚለው ለነበረው ሁሉ ማለት ነው። CHE ይሆናል። ጨ ሲሆን ደግሞ ጨረቃ ስንል CHEREQA ይሆናል ወይ ደግሞ KA ማለት ትችላላችሁ። ጩ ሲሆን ደግሞ CHU ይሆናል ማለት ነው። ለምሳሌ ጩቤ CHUBIE ይሆናል ማለት ነው። ሶስተኛ ጪ ሲሆን CHI ይሆናል። CHI በጪ ሶስተኛ የሚመሰረተው ጪስ CHIS ይሆናል ማለት ነው። በእንግሊዝኛው ሲጻፍ። አራተኛ ጫ ነው። ጫ CHA ይሆናል። CHA በጫ የሚመሰረተው ቃል ጫማ CHAMA ይሆናል ማለት ነው። አምስተኛ ጨ ነው። አንደኛ እና አምስተኛ አንድ አይነት ድምጽ አላቸው። ሶስተኛ እና ስድስተኛ አንድ አይነት ድምጽ አላቸው። ለምሳሌ ጨ CHIE ነው። ጨፎ የሚለው CHIEFO ይሆናል ማለት ነው። ስድስተኛ ጪ ነው። ጪ CH ብቻ ይሆናል ማለት ነው። ለምሳሌ ጭራ CHRA ይሆናል ጭራ የሚለው በእንግሊዝኛ ሲጻፍ ማለት ነው። ሰባተኛ ጮ ነው። ጮ CHO ነው።
ጮ ሲ ኤች ኦ ቾ እንደምንለው ሁሉ ማለት ነው። ለምሳሌ ጮሆች ሲኤች ኦ ኤች ኢ ሲኤች ይሆናል ማለት ነው። ምን ጮሆች የሚለው ለምሳሌ ጨ ሲሆን ሲኤች ኢ፣ ጩ ሲሆን ሲኤች ዩ፣ ጪ ሲሆን ሶስተኛ ሲኤች አይ፣ ጫ ሲሆን ሲኤች ኤ፣ ጨ ሲሆን ሲኤች አይ ኢ፣ ጪ ሲሆን ሲኤች፣ ጮ ሲሆን ሲኤች ኦ ይሆናል ማለት ነው። የምኑ እነዚህ ጨ የሚወክሏቸው ማለት ነው። አሁን የምንሄደው ወደ የንባብ መልመጃ ነው። ሪዲንግ ፕራክቲስ። ይህንን እንቀጥልና ከዛ አረፍተ ነገሮችን ደግሞ እንሰራለን። ለምሳሌ ገነት ገነት የሚለው ጂኢ ኤንኢ ቲ ይሆናል ማለት ነው። ገነት የሚለው ሁለተኛው ጉበት ጂዩ ቢኢ ቲ ጉበት ብለን እንጽፋለን። ሶስተኛ ጊታር ቅድም ጽፈናል ጂአይ ቲኤ አር ይሆናል። ጋ ለምሳሌ ጋሼ ጂኤ ኤስኤች አይ ኢ ይሆናል። አምስተኛ ጌሶ ጌሶ ጂአይኢ ኤስኦ ይሆናል ማለት ነው። ስድስተኛ ግርማ ጂአር ኤምኤ ይሆናል። ሰባተኛ ጎ ነው ጎበዝ ጂኦ ቢኢ ዜድ ይሆናል ማለት ነው። ጎበዝ የሚለውን ስንጽፍ በጣም የሚመሰረተው ደግሞ የመጀመሪያው ጠ ለምሳሌ ጠረገ ቲኢ አርኢ ጂኢ ይሆናል ማለት ነው። ሁለተኛው ጡ ነው ጡ ቲዩ ቲ ይሆናል። ጥሩምባ ማለት ትችላላችሁ። ሶስተኛ ጢ ነው ጢም ቲአይ ቲኤ ይሆናል። ጢም ስለሆነ ቲአይ ኤም ይሆናል። አራተኛ ጣሳ ነው ቲኤ ኤስኤ ነው። አምስተኛ ጤና ነው ቲአይኢ ኤንኤ ነው። በስድስተኛ ደግሞ ጥሬ ነው ቲአርአይኢ ነው። በሰባተኛ በጦ ደግሞ ጦጣ የሚለውን ቲኦ ቲኤ ይሆናል ማለት ነው። እንግሊዘኛው ሲጻፈው ቅድም እዛ ጽፈናል። አሁን የምንሄደው ደግሞ ወደ ጨ ነው። ለምሳሌ ጨው ሲኤች ኢ ደብልዩ ይሆናል። ጩ ላይ ደግሞ በጩ ጩፋ ሲኤች ዩ ኤፍ ኤ ይሆናል ጩፋ የሚለው። ሶስተኛ ጪ ነው። ለምሳሌ ጪስ ሲኤች አይ ኢ ኤስ። አራተኛ ጫ ነው። በጫ ደግሞ የሚመሰረተው ቃል ጫካ ሲኤች ኤ ኬ ኤ ይሆናል። አምስተኛ ጨ ነው። ጨ ለምሳሌ ጨፎ ሲኤች አይ ኢ ኤፍ ኦ። ስድስተኛ ጪ ነው። ጪ ጭቃ ሲኤች ኪው ኤ ወይ ደግሞ ኬኤ ማለት ትችላላችሁ። ሰባተኛ ጮ ነው። በጮ የሚመሰረተው ለምሳሌ ጮማ ሲኤች ኦ ኤምኤ ይሆናል ማለት ነው። እነዚህ ቃላቶቹ ናቸው። አሁን ደግሞ ወደ አረፍተ ነገሩ እንሄዳለን። በጨ ብቻ የሚመሰረቱ አረፍተ ነገሮችን ነው የሰራሁላችሁ። ለምሳሌ ጨርቆስ ጨርቆስ እና ጩፋ ጩፋ ጪስ ይጠላሉ ጭስ ይጠላሉ። ጨርቆስና ጩፋ ጭስ ይጠላሉ። ጨርቆስና ጩፋ ጭስ ይጠላሉ እንላለን ማለት ነው። እሺ የሚቀጥለው አረፍተ ነገራችን ደግሞ እንዲሁ በጫ የሚጀምር ነው። ለምሳሌ ጫማው ጨፎ ጠረገው ጨፎ የሚባል ሰው ጫማውን እንደጠረገው ይነግረናል ማለት ነው። ጫ አለ ጨ አምስተኛም አለ። ከመጀመሪያውም ደግሞ ጨ የመጀመሪያ ጩ ሁለተኛ ጭ ሶስተኛ ተጠቅሞ አረፍተ ነገር መስርቷል። አሁን ደግሞ የሚቀጥለው ጭሮ ደንግጦ ጮኸ ጭሮ ደንግጦ ጮኸ። ለምሳሌ ጭሮ የሚባለው ሰው ደንግጦ እንደ ጮኸ ይነግረናል ማለት ነው። ስድስተኛ አለ ጮ ደግሞ ሰባተኛ አለ ማለት ነው። በእነዚህ ሰባቱን ፊደላት ተጠቅመን አረፍተ ነገሮች 3 አረፍተ ነገሮችን ሰርተናል። እናንተ መስራት ትችላላችሁ። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ።